በተለይ የበሰላችሁ ስትሄዱ የሰዎች ወደ ህይወታችሁ መምጣትና መሄድ ምክንያት እንዳለው በደንብ አንደርስታንድ ታደርጋላችሁ። አንዳንድ ሰዎች በህይወታችን መጥተው ለመረጥናቸው ምርጫዎች ላየናቸው ነገር ወይም ደግሞ ለሰራናቸው ስህተቶች በደንብ አድርገው ዋጋችን ከፍለውን ከስተታችን አስተምረውን አይደለም። ምክንያቱም በዛ ሳይድ ስናያቸው እነዛ ሰዎች በጣም ክፉ ናቸው፣ ጎርተውናል፣ ሰብረውናል፣ ብዙ ነገር እንትን ብለውና ጨካኝ ናቸው። እኛ ስሜት አልተጨነቁም፣ ብዙ ነገር አድርገው ሊሄዱት። በዚህ በኩል ደግሞ ስታየው አንዳንዴ ተቀተን መማር ያለብን ነገር አለ አይደል? አንዳንዴ አልቅሰን መማር ያለብን ነገር አለ። አንዳንዴ አጥተነው መማር ያለብን ነገር ስላለ ምናልባት በትንሹ ወደ መስመር እንድንመለስ ምናልባት በትንሹ ከማይሆን ህይወት እንድንወጣ ምክንያት የሆኑ ሰዎች አሉ እኛ ፊት ላይ ወይም እኛ መናብ ላይ ግን ክፉ አድርገን የምናስባቸው ማለት ነው። በፍቅር አጋር ሊሆን ይችላል፣ ከዛም ሰልፍ ትዳር ላይ ሊሆን ይችላል። አንዳንድ ሰዎች ደግሞ በጣም ጥሩ ናቸው። ህይወት እንዴት እንደሚኖር ያሳዩናል፣ ደግነት ያስተምሩናል። በጣም ብዙ ባናቃቸውን ነገሮች ህይወታችን አስተምረውን ግን እኛ መሆን አይችልም ወይ እኛ የነሱ መሆን አንችልም። በቃ በጣም ጥሩ ሰዎች ናቸው። ሁለተኛም አይተህ አታውቅም እንደሱ አይነት ሰዎች። እነዛ ሰዎች ደግሞ ምናልባት እንዴት እንደሚኖር አስተምረው ሊሄዱ ነው የመጡት ማለት ነው። ምናልባት ጥሩነትን ጥግ በደንብ እንድታዩና አንተ ደግሞ ለሰዎች ያን ነገር እንድታረግ ለልጅህ እንድታስተምር እግዚአብሔር በጥሩ ነገር ሲያስተምር ሊሆን ይችላል። ሶ ብሬክ አፕ ሁልጊዜ መጥፎ አይደለም። አንዳንዴ ደግሞ በምክንያት በቅጣት ሊያስተምረን ነው የሚፈልግባቸው ኦብሴሽኖች ሲሆኑ የሚፈጠር ነገር ነው። ሶ ዋናው በዚህ ቪዲዮ ግን ዲስከስ ማድረግ የፈለኩት ምንድነው መሰላችሁ? ብሬክ አፕ ሲፈጠር ምንድነው ማድረግ ያለብን? ወይም ደግሞ የፍቅር ግንኙነት ሲፈርስ ወይም ደግሞ መቀጠል ወይም ማስተካከል የማይቻልበት ደረጃ ደርሶ አንደኛው ቆርጦ ሲሄድ ጨክኖ ሊሆን ይችላል ሄደው፣ ወይም ደግሞ እንግዲህ አማራነው ሊሆን ይችላል ሄደው። ግን ከተሄደበት አንግል ወይም ከተሄደበት ሰውዬ ወይም ከተተወው ሰውዬ አንግል ስናስበው እንዴት ነው ሃንድል ማድረግ ያለብን? እንዴት ነው ፕሮሰስ ማድረግ ያለብን? ምክንያቱም ሰዎች አብዛኛው ስህተት የምንሰራው ስሜታዊ ስንሆን ነው አይደል? ኢሞሽናል ስንሆን ነው። በዛ በኢሞሽናል በስሜታዊ በሆንበት ጊዜ የምንሰራቸው ስህተቶች የሚቆጩን የሚጸጽቱን ከዛ በኋላም ወደ ኋላ ስንመለስ የሚያሙን እንዳይሆኑ ብሬክ አፕ ወይም ፍቅር ግንኙነት ሲፈርስ ምን ማድረግ አለብን የሚለውን ብናይስ። የመጀመሪያው ስቴጅ ነምበር 1 ላይክ ኤ ስሞል ሌተር ኤ ብላችሁ መያዝ ትችላላችሁ። ብናርጋችሁ ለምን ጠይቁ። እኔ በመጠየቅ በመለመን ኦሪያን ሰው ለማናገር መብቱን ባከበረ መልኩ በተጫነ በማስፈራራት በዛቻ ሞትልሃለሁ ሰቀልልሃለሁ በማለት ሳይሆን ውስጥ ያለውን የፍቅር ፍላጎት ውስጥ ያለውን ከዛ ሰው ጋር የመሆን ይቅርታ የመጠየቅ ሊሆን ይችላል። ያን ሰው ለማናገር የሞከር ሊሆን ይችላል። ያን ሰው ለማግኘት የሞከር ሊሆን ይችላል። ስልክ ደውሎ ለማግኘት በጣም ኖርማል ነው። ሰዎች አይደለም በፍቅር የቆየውን ሰው ቀርቶ አይደለም ብዙ ነገር ያሳለፈውን ሰው ቀርቶ ማንንም አብረህ የሰራው ሰው እንኳን ሲሄድ እኮ ይከፋል አይደል? ትክክለኛ የሰው አንጀት ካለ ሂዩማኒቲ ውስጥ ካለ በቃ ይናፍቅሃል፣ ይከፋሃል፣ ቅር ይልሃል ምናምን። ብዙ ማወሳሰብ አያስፈልግም፣ ወይም ደግሞ ጀግና መጫወትም አያስፈልግም እዚህ ፖይንት ላይ። ወንድም ሁን ሴት ስንተው ሊከፋናል፣ እናለቅሳለን፣ ይደብረን ይችላል፣ ይጨንቀን ይችላል። ምክንያቱም ኦፍ ኮርስ የምንፈልገውን ሰው ያጣ ነው። ኦፍ ኮርስ አብሮን ብዙ ነገር ያሳለፈን ሰው ነው ያጣው። የመጀመሪያው ስቴጅ ላይ መጠየቅ ሊኖርባችሁ ይችላል፣ ለማናገር መሞከር ሊኖርባችሁ ይችላል። የምትችሉትን ሁሉ ጥረት ልታረጉ ይችላላችሁ። ማንን ባከበረ ራስ ወዳድ በሆነ መልኩ አይደለም። ያን ሰው እያስፈራራ ከኔ ጋር ሁን አይደለም። ያን ሰው ሞትልሃለሁ እያልሽ ወይም ደግሞ ነገር እያልሽ ከአቅም በላይ በሆነ ራስን በሳተ መልኩ ሳይሆን ግን በቃ ጥፋት ከሆነ ይቅርታ መጠየቅ አይደል? ይስተካከል ነገር ከሆነ ማስተካከላችንን ቃል መግባት። እንግዲህ አማላጅ መግባት ካለበት ጓደኛ በቃ ሰው ነህ። ለመታረቅ የማታረገው ጥረት የለም እኮ ለበጎ እኮ ነው አይደል? ያን ሰው ለመጉዳት እኮ ነው፣ አብረህ ለመቀጠል እየለመንክ ነው። እኔ በዚህ ወንድም ሴትም የበታች ይሆናል ብዬ አላስብም። አንዳንድ ሰዎች እንዳርላት ለምን አጥርግት ለምን 2-3 ዓመት አብራት ያሳለፍካትን አስከፍታሃት ከሆነ የነገር አጥፍተህ ከሆነ ዋይ ኖት ምን ይጎልብሃል? ይቅርታ ብትል ምን ይጎልብሃል? ተይ አትሄጂ ብትል ምክንያት አለው። ገብቷል? በማይሆን መልኩ አይደለም፣ በጣም በሚከብድ መልኩ ምናምን ላይክ መጥፎ በሆነ መልኩ አንተን ክብር በሚነካ መልኩ ከሄደች ምናልባት ዋጥ ብታረግ የተሻለ ነው ተብሎ ሊመከር ይችላል። ምክንያቱም በቃ ያ ሰው ምንም ርህራሄ የለውም ለአንተ ብለህ ስለምታስብ። ስፔሻሊ በግጭት መሀል ለሚለያይ ሰው ግን ያን ሰው መጠየቅ መለመን መጥፎ ነው ይላል። የመጀመሪያው ስቴጅ በደንብ አድርጋችሁ ጠይቁ፣ ሞክሩ፣ አልቅሱ። ምንም ችግር የለብኝም እዚህ ጋር አንዳንዴ ታፍታፍ መጫወት ኢነርጂ ስለሆነ ኢነርጂ እኮ የት ታስኬደዋል? ያን ውስጥን ምቅ ያለ የሚያምቁ ስልን እንዴት ታረጋዋለህ? መውጣት እኮ አለበት። አለበለዚያ ምን ሆኖ ይወጣል መሰለህ? ብዙ ሰዎች የምትሸወዱት ወይ በሱስ ይወጣል፣ ሱሰኛ ውስጥ ሱስ መጠጥ ውስጥ የሆነ ነገር ውስጥ ትገባለህ፣ ወይ ሌላ ቦታ ሴት ጋር በመሄድ ወይ ሌላ ወንድ ጋር በመሄድ ታወጫዋለህ። ቺት ከማይሆን ሰው ጋር መተኛት